የእግዚአብሔር ሰው ሙሴ ብሎ ሲያስቀምጥለት በፈርዖንና በግብጽ በእስራኤል ልጆችና በምድረ በዳው ላይ አስፈሪ ምልክቶችና ተአምራትን ያደረገ ይለዋል። የሰው ልጅ እጅግ ኃጢአተኛ ነው። እግዚአብሔር ደግሞ ወደር የሌለው ቅዱስ አምላክ ነው። እግዚአብሔር አይታይም፣ አልታይም፣ የተከለከለ ምርር ሲላችሁ ባይዘው እግዚአብሔር ቶሎ ይመጣል። እኔን ያየ አብን አይቷል። አባቴ በእኔ እንዳለ እኔስ በእርሱ እንዳለው ይህንን አታውቅም። አብን አይቶት የሚያቅ የለም። አብ ታይቶ አያቅም። አይቶት የሚያቅ አለ እዚህ ቤት የለም፣ ሊኖር አይችልም። ብታዩት እዚህ አትኖሩም፣ ወደ ጌታ ነው የምትሄዱት። አይታይም። የማይታየው ስለሌለ ሳይሆን ከክብሩ የተነሳ ነው። ጳውሎስ በመሰረቱ እዚህ ጋር ለምን እንዳለ እናቀርበዋለን። በመጽሐፍ ቅዱሳችን ላይ በዚህ ቦታም ላይ ደጋግመን የጌታን ቃል ስንማር የምናነሳው ሰው አለ። በቀደመው ኪዳን በብሉይ ኪዳን ፒላር ከሆኑ ሰዎች መካከል አንዱ በጣም ታላቁ የእግዚአብሔር ሰው ሙሴ ነው አይደል? የእግዚአብሔር ሰው ሙሴ በመጽሐፍ ቅዱሳችን ላይ እግዚአብሔርን ፊት ለፊት አዋርቷል ተብሎ የተጠቀሰለት ሰው ነው። ይህንን ያለው ራሱ እግዚአብሔር ነው። ነቢያትን ሁሉ በህልምና በራእይ በድምፅ በተለያየ መንገድ እናገራለሁ፣ ባሪያዬን ሙሴን ግን እንደ ወዳጅ ፊት ለፊት አዋረዋለሁ ነው አይደል ያለው። ሙሴ ፊቴን አይቷል አላለም እግዚአብሔር። ፊት ለፊት ግን አዋረዋለሁ። ለሌሎቹ በህልም በራእይ በተለያየ መንገድ እናገራለሁ፣ ሙሴ ላይቭ ይሰማኛል አለ። ቀጥታ አዋረዋለሁ፣ በጣም የተለየ አገልጋይ ነው አለ አብ። እንደምታስታውሱት ዘጸአት ላይ ምዕራፍ 33 ላይ በጣም ታላቁ ሙሴ የለመነው አንድ ልመና አለ አይደል? በጣም ብዙዎቻችን ብዙ ጊዜ የምንጸልየው ጸሎት ነው። በጣም ብዙዎቻችን ብዙ ጊዜ እንጸልያለን። አይ ቲንክ የብዙዎቻችን ጸሎት እስካሁን አልተመለሰም። ልይህ የሚል ጸሎት አለ አይደል? አብን ልይህና ሙሴ በጣም ብዙ ምልክቶችና ድንቆች በጣም አስፈሪ ተአምራት በእጁ ተደርጓል። ሙሴ ልክ ሞቶ ዘዳግም 34 ላይ 33 ላይ አንቀላፋ 34 ላይ ኢያሱ ጽፎታል የሚባል ምዕራፍ ነው። እንግዲህ ምዕራፍ 34 የእግዚአብሔር ሰው ሙሴ ሞተ ይላል። ስለዚህ ከሞተ በኋላ አይጽፍም እንደምታውቁት። እና ሲጽፍለት የእግዚአብሔር ሰው ሙሴ ብሎ ሲያስቀምጥለት በፈርዖንና በግብጽ በእስራኤል ልጆችና በምድረ በዳው ላይ አስፈሪ ምልክቶችና ተአምራትን ያደረገ ይለዋል። እንደዚህ ያለ ሰው አልተነሳም ነው አይደለም የሚለው። ሲዘጋው ጸሐፊው አስፈሪ ነበሩ በእጁ የሚደረጉት ተአምራት። በቀላሉ ሰውየውን እንኳን ኮሚኒኬት ማድረግ እስከሚያስፈራ ድረስ እግዚአብሔር አስፈሪ ነገር በእጆቹ ያደርግ ነበር። በሰውየው ፕሬዘንስ እግዚአብሔር ያለመከልከል በሙላት ራሱን እያሳየ እየገለጠ ይሰራ እንደነበር መጽሐፍ ቅዱስ ይነግረናል። 33ኛው ምዕራፍ ላይ ዘጸአት 33 ላይ ሙሴ አንድ ልመና ለመነ። በስሜ ጠርተኸኛል አለው አብን። አው አውቀኸኛል። አው ያኔ ዘጸአት 3 ላይ ገና በዩቶር ቤት እረኛ ያለው ሙሴ ብለኸኛል። አው በፊት ሞገስ ካገኘው ደግሞ በስሜ ከጠራኸኝ አቤቱ እባክህ ክብርህን አሳየኝ ብሎ ለመነው። በእውነት በጣም አንጀት የሚያላውስ ልመናን የለመነው። አቤቱ እባክህ ክብርህን አሳየኝ ሲለው አብ የመለሰለት መልስ ሙሴ አለው። አቤት አለ። ሰው እኔን አይቶ በህይወት አይኖርም አለው። ፊቴን አታይም አይደል ያለው። ማንም እኔን አይቶኝ በህይወት ሊኖር አይችልም። የተከለከለ ነው። እኔን ማየት አይቻልም። ፎርቢድን ነው፣ አይቻልም፣ ዝግ ነው። የማይታይ ብሎ ጳውሎስ እዚህ ጋር የሚያስቀምጠው አውራቶስ የምትል አንድ ግሪክ ቃል አለች። የተከለከለ ነው፣ አይቻልም። ስለሌላ አይደለም የማይታየው፣ ስለራቀ ነው የማይታየው። አውራቶስ የሚለው ኤግዚስተንስ አይደለም ዲስታንስ ነው። ስለራቀ ነው የማይታየው፣ ሩቅ ነው። የሰው ልጅ እጅግ ኃጢአተኛ ነው። እግዚአብሔር ደግሞ ወደር የሌለው ቅዱስ አምላክ ነው። ስለዚህ በመካከላችን ሊታረቅ የማይችል ክፍተት አለ። ስለዚህ ሰው እግዚአብሔርን ማየት ቢፈልግና እግዚአብሔርን ልታይ ብሎ ቢመጣ ሰው ይጠፋል። እግዚአብሔር አይታይም፣ አልታይም፣ የተከለከለ አይቻልም አለ። እንደው ባይህ አለው። ሙሴ አይሆንም አለው። ትሞትብኛል፣ አገልግሎት አልጨረስክም አለው። ይህን ህዝብ መሃል ሜዳ ላይ ጥለህ ትመጣ አለው። ጨርሰና አለው። አልታይም አለው። ባለፈው ነግሬያቸዋለሁ። ጀርባዬን አይደል ያለው? ያው ጀርባ አይቷል።
ጭስ ጅጋግ ደመና የመሬት መንቀጥቀጥ ሆነ ጀርባዬ ነው አለው። እሱንስ ማናየ? እሱንስ ያያለ እዚህ አረ ጀርባዬ ነው ያለው። ጭስ ሆነ ጭጋግ ሆነ ደመና ሆነ የመሬት መንቀጥቀጥ ሆነ። ሙሴ አየ፣ እሱን ሁሉ አየ። ጀርባዬ ነው ሙሴ አለው። እሺ አለ። ፊት አይታይ። ክብር ለኢየሱስ ይሁን። እግዚአብሔር አይታይም። ወንድማችን ሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ዘጋው። እግዚአብሔርን ያየ አንድስ እንኳ የለም። እኮራለሁ እኔ እንደዚህ አይነት አምላክ ስላለኝ። ከክብሩ የተነሳ አስፈሪ የኛ አምላክ ነው። አንድ በጣም የሚያስመካኝ ጥቅስ አለ። አንደኛ ጢሞቴዎስ ምዕራፍ 1 እና ምዕራፍ 6 ላይ የተጠቀሰ ለማይሞት ብሎ አይደል የጀመረው ጳውሎስ። አብን የማይሞት ይለዋል። እንደዚህ አይነት አምላክ የኛ ብቻ ነው። የማይሞት ይለውና ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር ማንም አይጠጋውም ማለት ብቻውን መቼ? ለዘላለም። ዘላለም ወደፊትም ወደ ኋላም ነው። ማንም ሊቀርበው በማይችል ብርሃን ብቻውን። ስለዚህ እሱ የጨረር ጥርቅም አይደለም፣ የብርሃን ፋውንቴን ነው። የብርሃን ምንጭ ነው እንጂ 10 ፀሐይ ተሰብስበው አይደለም እግዚአብሔር። አይደል? አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እንደሱ አይደለም ይላል። ከእርሱ የሰማናት ለእናንተ የምናወራላችሁ አለና ኢየሱስ ክርስቶስን መሬት ላይ ስናየው እግዚአብሔር ገባን አለ። ኢየሱስን ሳየው እግዚአብሔር ገባኝ አለ ዮሐንስ። ምን ገባ ሲሉት እግዚአብሔርን ዲፋይን ሳረገው እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ብርሃን የሚለው ቃል ፎስ ማለት the light itself ማለት ነው። ተበድሮ አያበራም፣ የብርሃን ፋውንቴን ነው። ዝም ብሎ ከላዩ ላይ ብርሃን ይፈሳል። እንዲህ ሲያጣፋ ብርሃን ነው የሚያጣፋው። ብርሃን ይለብሳል የሚል ቃል አለ። ሰማይ ብርሃን ነው የምንለብሰው እንደሱ። አንድ በጣም ወዶ ሰው አለ ብሉይ ኪዳን ላይ እኛ ሳንድን አይነት ያዕቆብ በጣም ስማርት ነው። ካልኩሌት አርጎ ነው የሚኖረው። በረከት እንኳን እንዴት እንደሚወስድ ፕላን አርጎ ከናቱ ስራ አይጠፋም። እናቱ እጁ ላይ አንተ አባትየው እንዲህ ሲነካው ይስሐቅ እኮ እንዲህ ሲነካው የበግና የሰው እስከማይለይ አርጋ ነው የሰፋችለት። ስማርት ነው። ምንም ነገር አልቀረውም። ጥርግርግ አድርጎ ወሰደበት ወንድሙን። ይሄ ሰውዬ እንደ ስሙ ያዕቆብ ነው አለ። ወንድምየው እኮ ነው ታላቅየው። አንደኛ ተረከዚያጅ ነው አለ። እግር በእግር መጣ አለው። ቀጥሎ አታላይ ነው አለ። ወሰደው በሙሉ አለ። በጣም ስማርት ነው እንደምታውቁት ነው። ረጅሙን ዘመን ምንድነው ደጅ ስማርት መሆን ችግር የለውም። ቸርች ግን በጣም አስቸጋሪ ነው። እግዚአብሔር ላይ ስማርት እንዳትሆኑ። ድካም ነው ባይዘው። ያዕቆብን እኮ እግዚአብሔር ምንድነው ያደረገው? ሰውየው ለፋ 2 ክፍል ሰራዊት ሆነ። በጣም ብዙ ላባ ቤት እኮ ያዕቆብ መገለጥ ከመጣለት ወደ ራሱ ነው የሚመጣለት። ሸመልመሌ አርጎ የራሱን በግ ያበዛል። የራሱን ነው። እንደዚህ አይነት ከሆኑት ያንተ ናቸው፣ እንደ አይነት የኔ ናቸው ይልና የራሱን ብዙ ያደርጋል። ታውቃል? መገለጡ ራሱ ለራሱ ነው። ወደ ላባ ሄድም መገለጡ በጣም በቃ እንትን ነው ብልጽግ አለ። ግን የውስጥ ረፍትና እርካታ ግን የለውም። ኤሳውን ሊያገኘው ነው። ሲመጣ ትዝ ይላችኋል። ያቦቅ መልካ ላይ 2 ያቦቅ ወንዞች ጋር ሲደርስ ሚስቶቹን፣ ልጆቹን፣ ከብቱን ምናምን አሻገረና ደከመዋ። ህይወት ደከመው። አይ ሳቲስፋክሽን የለውም። ደጁን ነው የሚሸውደው እንጂ የውስጥ የለውም። ስለዚህ የውስጥ ፈለገና ብቻውን ቀረ ይላል። ምርር ሲላችሁ ባይዘው እግዚአብሔር ቶሎ ይመጣል። አረ ጥብቅ ከሆነ ጸሎቱ ባይዘው መልሱ ፈጣን ነው። አሁን አንዳንድ ጸሎት ስለምንጸልይ ነው እንጂ አሁን ብትመጣ ጥሩ ነው ባትመጣ ችግር የለውም የሚል ጸሎት፣ እንደዚህ አይነት ጸሎት እንዳትጸልዩ፣ ባትጸልዩ ይሻላል። ከጸለያችሁ አይቀር አቅጣጫ አስቀይሩ። እስቲ አሜን በሉ። እና ያዕቆብ እኮ አልጸልየም፣ ግን ህይወቱን መሮታል። ቀጥሎ አይፈልግም። ስለዚህ አሻግሮ ይላል። ተኛ ነው የሚለው ባይዘው፣ ጸልይ አይልም። ለዛ ነው እግዚአብሔር መጣ። ሌሊት መጣና ይታገለው ጀመር ይላል። 20 ዓመት አንተ ያዕቆብ እኮ በእውነት እኮ ለአንድ ሚስት እኮ 14 ዓመት
ያው ያዕቆብ በጣም ስማርት ቢሆንም እግዚአብሔር የያዕቆብን ስማርትነት ላባ ጋር ወስዶ አወጣው። የባሰ ቦታ ማለት ሙልጭ አድርጎ አወጣለትና ለአንዲት ሚስት 14 ዓመት ከእድሜ ወሰደበት እና ሌሊት መቶ ሲታገለው አደረ። እና አንድ ሰው ነው የሚለው መጽሐፍ ሲታገለው አደረ። ሊነጋ ሲል ያዕቆብ ዝም ብሎ ይገላበጣል እና ይዞታል ቀሚሱን ዝም ብሎ ይገላበጣል። አልነካውም፣ እንድች አልነካውም። ምክንያቱም ሲነካው ገነጠለው ይላል። ቢታገለው ይገለዋል። ያዕቆብ ዝም ብሎ ልፊያ ስለሚወድ ነው ሲገላበጥ ያደረው እንጂ ዝም ብሎ ህይወቱ ላይ ልፊያ አለ። እንዲህ ሲነካው እኮ ገነጠለው እኮ ነው የሚለው እግሩን። ከዛ ሊነጋ አቀላልቷል አሉ። ልቀቀኝ ልሄድ ነው ሲለው ካልባረከኝ አልለቅህም አለው። ስም ማን ነው አለው። እግዚአብሔር ከ20 ዓመት በፊት ከአባቱ ቤት ኤሳው ነኝ ብሎ አታሎ የወጣበት ቦታ ነው ያለው። 20 ዓመት ይኸው የመሮጫ ማሽን አይታ ብዙዎቻችሁ ትሰራላችሁ። መሮጫ ማሽን እኮ ኦን አረጋው 40 ኪሎ ሜትር ብትሮጥ ላብ ጫው ይልሃል እንጂ እዛ ጋር እኮ አትሄድም። እዚህ ጋር ከእግዚአብሔር ጋር ተጣልተ ኑሮ እንደሱ ነው ባይዘው በፍጹም ልፊያ ነው። እድሜ ያልቃል፣ ጉልበት ያልቃል እንጂ የትም አትሄዳትም። ዞረ ደግሞ እኮ ትመጣለህ። ልሄድ ነው ሲል ካልባረከኝ አልለቅህም አለ። ስም ማን ነው ሲለው ያዕቆብ ነኝ አለ። ኤሳው ነኝ እያለ በጣም እያዟዟረ ነበር የኖረው። ሙልጭ ብሎለታል። ኧረ እኔ ያዕቆብ ነኝ ሲለው እንግዲያው ከሰውም ከእግዚአብሔርም ጋር ታግል አሸንፈሃል አለ። ከሰው ጋር ያው በዛ መንገድ ነው ያሸነፈው። እግዚአብሔርን ግን ያሸነፈው ተሸንፎ ነው። ያዕቆብ ነኝ ሲለው ነው እግዚአብሔር የያዘውን ሁሉ የተወው እንጂ ኤሳው ነኝ ቢለው ገሎት ነው የሚሄደው። እንግዲያው ከኔም ጋር ከሰውም ጋር ታግል አሸንፈሃል፣ ከዛሬ ጀምሮ እስራኤል ብያለሁ ብሎ ነካው። ቻው ሊለው መሰለኝ ሲሰድ ያዕቆብ አሜን ለማለት እጁን ሲያነሳ እግሩን ነካው። የጭኑ ሹሉዳ ከመጋጠሚያው ተናጋ ነው የሚለው። ባይዘ ነቀለው። ነቅሎት አልታወቀውም፣ ደነዘዘው ነው የሚለው አይደል? አንደኛው ትርጉም ፊልጶስ ነው እንደዚህ አለው። ጌታ ሆይ አለው። አቤት አለው። ወዴት እንደምትሄድ እኮ አናውቅም አለ። አይ መንገዱም እውነቱም ሕይወቱም እኔው ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ሄደው ወደ አባቴ ነው ፊልጶስ። ከዛ መጣና ወስዳችኋለሁ፣ አብረን ነው የምንኖረው ለዘላለም። አሁን ለጥቂት ጊዜ ለያችኋለሁ፣ ግን አባት እንደሌላቸው ሰዎች አልተዋችሁም ብሎ ስለ መንፈስ ቅዱስ ያወራል። እንደኔ ያለ አጽናኝ ይመጣል። እኔ ሲሄዳው እረሱ ይሻላል። ፓራክሌቴ አይደል? ኤግዛክትሊ ላይክ ሚ ማለት ነው። ባይዘው እኔ ለዛውም አጠገብ ቆሜ ነው የማወራ፣ እሱ ውስጥ ቁጭ ብሎ ነው የሚያወራ። ፊልጶስ በጣም ጥሩ እንትን ነው አይደል? ጥሩ ደቀ መዝሙር ነውና ኢየሱስን ጠጋ ብሎ ጠየቀው። የሁሉንም ጥያቄ የኛንም ነው ባይዘው የጠየቀው። አሁን ፊልጶስ ባይጠይቅ እኔ ጠይቅ ነበር። እንደው አንተ ሁሌ ስታወራ አለው ሲለው አባቴ ትላለህ፣ አብ ትላለህ። አባቴ ያለኝን ከአባቴ ያየሁትን ከአባቴ ጋር ስኖር እናውቃለን። ያህዌን አባቴ እንደምትለው አብን ነው አባቴ የምትለው። አዎ አውቀናል አባቴ እንደሆነ። አዎ አንተም ልጁ እንደሆንክ ገብቶናል። ግን እንደው አንድ ፌቨር አለ፣ ከመሄድ ልትሄድ አይደል? አዎ ዛሬ እኮ ሐሙስ ነው፣ ነገ እኮ ትሰቀላለህ አለው። መሞት ነው። እንለያያለን እኮ ሰሞኑን። ከዛ ከ3 ቀን በኋላ ብትነሳም እኮ አትቆይም። 40 ቀን አካባቢ ነው የምቆየው። አልፎ አልፎ ነው የምትታየን። ከሞት ከተነሳ በኋላ እስካረገበት ቀን ድረስ 40 ቀን መሬት ቆይቷል። 13 ነው ያገኙት። 40ንም ቀን ሙሉ አይመጣም። 13 በ13 ኢቨንት ነው የመጣው። ደግሞ እንደ ድሮ ቁጭ ብላ አታዋራውም። በተዘጋ በር ገብቶ ያስደነግጣል። ስለዚህ ብዙ ስለማንገናኝ እንደው ከመሄድ በፊት አለው አንድ ጥያቄ አለ። ጠይቀኝ አለው። አብን አሳየንና ይበቃናል። እንደው አብን ታሳየን ሲለው ጌታ ኢየሱስ እንዳንተ አይነት ተማሪ አይቻላቅም ብሎ ና ብሎ ሰማይ ገለጥ አድርጎ ነው እንዲያሳየው። ፊልጶስ አለው አቤት አለ። እስከ ዛሬ እኔ ከእናንተ ጋር ስኖር አታቀኝም? ምን አይነት መልስ ነው? እኔ አባትን አሳየኝ ሲለው እኔን አታቀኝም ወይ? አንተ የግራጁዌሽን ዴይ ላይ ኤሌመንተሪ ጥያቄ እንዴት ትጠይቃለህ አለው። ልትመረቁ እኮ ነው፣ 3 ዓመት ተኩል ተማራቸው። ማለቂያው ላይ የመጀመሪያ ጥያቄ አታቀኝ አውቃለሁ። ታዲያ እኔን ያየ አብን አይቷል። አባቴ በእኔ እንዳለ እኔስ በእርሱ እንዳለው ይህንን አታውቅም ሲለው አውቃለሁ አምናለሁ አለ።